ለምንድነው አንዳንድ ሰዎች በትንሽ ጥረት ስኬታማ ሲሆኑ ሌሎች ደግሞ ሌሊትና ቀን እየደከሙ ለውጥ የማይመጣላቸው? ልዩነቱ ጉልበት ሳይሆን ምስጢራዊ ዕውቀት ነው። ዛሬ የምነግራችሁ 10 ነጥቦች ተራ ምክሮች አይደሉም። የብዙ ስኬታማ ኢትዮጵያውያንና የዓለም ታዋቂ ሰዎች የህይወት መመሪያዎች ናቸው። ይህን ቪዲዮ ስትጨርሱ ካያችሁት በፊት የነበራችሁ ማንነትና ከቪዲዮው በኋላ የሚኖራችሁ ማንነት ፍጹም የተለያየ ይሆናል። ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ጊዜያችሁን ሰጥታችሁ ይህን ቪዲዮ ለማየት መምረጣችሁ ለራሳችሁ ያላችሁን ክብር ያሳያል። እውነት ለመናገር ህይወት የምትቀየረው በአንድ ጀንበር በሚመጣ ተአምር ሳይሆን በየቀኑ በምናደርጋቸው ጥቃቅን ውሳኔዎች ነው። ዛሬ በዝርዝር የምናያችሁ 10 ምክሮች በስራችሁ፣ በቤተሰባችሁና በውስጣዊ ሰላማችሁ ላይ ትልቅ ለውጥ ያመጣሉ። እስኪ አንድ ጥያቄ ልጠይቃችሁ። ባላችሁበት ለመቀጠል ወስናችኋል ወይስ ወደ ቀጣዩ ምዕራፍ ለመሻገር? መልሳችሁ መሻገር ከሆነ እስከ መጨረሻው አብራችሁን ቆዩ። ምክር 1፣ ለቃልህ ታማኝ ሁን። ብዙ ጊዜ ለሰዎች የገባነውን ቃል ለመጠበቅ እንሮጣለን። ነገር ግን ለራሳችን የገባነውን ቃልስ? ነገ ጠዋት 11 ሰዓት ተነስቼ ስፖርት እሰራለሁ ብለህ አላርም አጥፍተህ ስትተኛ ለራስህ ያለህ ግምት እየቀነሰ ይሄዳል። አንድ ነጋዴ ለደንበኛው ነገ ዕቃውን አደርሳለሁ ብሎ ሳይደርስ ቢቀር ደንበኛው ዳግም አይመጣም። አንተም ለራስህ የገባኸውን ቃል ስትጥስ የአእምሮህ ሰልፍ ትራስት ይጠፋል። ስለዚህ ትናንሽ ቃላትን በመጠበቅ ጀምር። ለምሳሌ ዛሬ 1 ብርጭቆ ውሃ እጠጣለሁ ብለህ ከወሰንክ ያችን አድርጋት። ያኔ አእምሮህ እኔ የምለውን አደርጋለሁ ብሎ ማመን ይጀምራል። ለመጨረሻ ጊዜ ለራስህ ገብተህ የጠበቅከው ቃል ምንድን ነው? ምክር 2፣ ሁሉንም ነገር ግላዊ አታድርግ። መንገድ ላይ ስትሄድ አንድ ሰው ፊቱን አኩርፍሮ ቢያልፍህ ምን አደረግኩት ብለህ ትጨነቃለህ? ምናልባት ያ ሰው የቤት ኪራይ ከርሞበት ወይም ታሞ ሊሆን ይችላል። የሰዎች ንግግር እንደ መስታወት ነው። መስታወቱ ከቆሸሸ አንተን ቆሸሸሃል ብሎ ሊያሳየህ ይችላል። ግን ችግሩ የመስታወቱ እንጂ ያንተ አይደለም። በአንድ ወቅት አንዲት ሴት በሥራ ቦታዋ አለቃዋ ስለተቆጣች ብቻ እኔ ለማንኛውም ነገር ብቁ አይደለሁም ብላ ሥራ አቆመች። በኋላ ግን አለቃዋ ያንከን የታመመ ልጅ ስለነበረ ነው ይህን ንግግር የተናገራት። ቆም ብላ ብታስብ ኖሮ ሕይወቷ አይበላሽም ነበር። ምክር 3፣ ግምታዊ አትሁን። ጠይቅ። የሰው ልጅ ትልቁ ጠላት ግምት ነው። ሳይወደኝ አይቀሩም፣ ሊያባርሩኝ አቅደዋል። እነዚህ ግምቶች በውስጣችን መርዝ ይረጫሉ። የመጠየቅ ድፍረት ይኑርህ። አለመግባባቶች የሚፈጠሩት ካለመነጋገር ነው። የንግድ ሥራ ቁልፍ በቢዝነስ ውስጥ ደንበኛው ምን እንደሚፈልግ ከመገመት መጠየቅ ሚሊዮኖችን ያተርፋል። እስካሁን ለቃል መታመን፣ ግላዊ አለማድረግ እና መጠየቅን አይተናል። እነዚህን ብቻ ተግባራዊ ብታደርጉ ግማሹ ጭንቀታችሁ ይወገዳል። ምክር 4፣ ሁል ጊዜ የምትችለውን አድርግ። ዛሬ ጉልበት ካለህ 100% ስራ። ዛሬ ከታመምክ ግን የምትችለው 20% ብቻ ሊሆን ይችላል። ያችን 20% ስራት ግን የምትችለውን አደረክ ያሰኝሃል። ራስህን ከሌላ ሰው ጋር ተወዳደር። አንተ ያንተን ምርጥ ስራ መስራት ነው የሚጠበቅብህ። ማታ ስተኛ ዛሬ የምችለውን አደርጋለሁ ብለህ ራስህን ጠይቅ። መልሱ አዎ ከሆነ በሰላም ተኛ። ምክር 5፣ ግልጽ የሆነ ግብ ጎል ይኑርህ። አቅጣጫ የሌለው መርከብ የትም አይደርስም። ንፋስ ወደ በራው ይሄዳል። አንተስ የህይወትህ መሪ ነህ ወይስ ንፋስ ነው የሚነዳህ? ግብህ ግልጽ የሆነ ስፔሲፊክ እና የሚለካ መሆን አለበት። ሀብታም መሆን ይፈልጋለሁ ሳይሆን በሚቀጥሉት 2 ዓመታት ውስጥ 500,000 ብር አትርፋለሁ በል። አሁኑኑ ወረቀትና ብዕር አውጥተህ 3 ዋና ዋና ግቦችህን ጻፍ። ምክር 6፣ የአሸናፊዎችን አስተሳሰብ አዳብር። ስኬታማ ሰዎች ለምን ይሄ ደረሰብኝ አይሉም። ይልቁንም ከዚህ ምን እማራለሁ ይላሉ። ውድቀት ማለት ትምህርት ቤት ማለት ነው። በኢትዮጵያ ታዋቂ የሆኑ ታሪክ ብታዩ ከመቆማቸው በፊት ብዙ ጊዜ ወደቁ ናቸው። አእምሮህ እንደ አትክልት ቦታ ነው። ጥሩ ሐሳቦችን ዝራበት። ምክር 7፣ የንባብ ልምድ ማዳበር። አንድ ሰው በ30 ዓመት ልምድ ያገኘውን ዕውቀት አንተ በ300 ገጽ መጽሐፍ ውስጥ በ3 ቀን ታገኛለህ። ንባብ የጊዜ አቋራጭ ነው። የመጽሐፍ ጥቆማ Think and Grow Rich ወይም Atomic Habits ሁለቱን መጽሐፍ ጋብዝናል። እንዴት እንጀምር? በቀን 5 ገጽ ብቻ ማንበብ ጀምር። በዓመት ውስጥ ከ10 በላይ መጽሐፍትን ትጨርሳለህ። ምክር 8፣ ጊዜን በአግባቡ መጠቀም። ጊዜ ተመላሽ የሌለው ብቸኛው ሀብት ነው። ሶሻል ሚዲያ ላይ የምታጠፋው 3 ሰዓት ለአንተ ምን ትርፍ አለው? ማለዳ መነሳት የአእምሮ ንቃትና ተጨማሪ የዝግጅት ጊዜን ይሰጣል። ቱዱ ሊስት ወይም የዕለቱ ተግባራት ዝርዝር ማዘጋጀት። ዋና ዋና ሥራዎችን ጠዋት ላይ ጨርስ። በራስ መተማመንን መገንባት። ሰዎች በአንተ ሊያምኑ ከፈለጉ መጀመሪያ አንተ በራስህ ላይ እምነት ሊኖርህ ይገባል። ፍርሃትን መጋፈጥ። የምትፈራውን ነገር አድርገው። ፍርሃት እንደ ጥላ ነው። ወደሱ ስትጠጋ እየቀነሰ ይሄዳል። የሰዎች አይን አይተህ ተነጋገር።
ይህ በውስጥህ በራስ መተማመንን ይፈጥራል። ምክር 10 ራስን ማመስገንና መንከባከብ። ለሰዎች የምትሰጠው ፍቅር የሚጀምረው ራስህን ከመውደድ ነው። የምስጋና ኃይል። በየቀኑ ጠዋት 3 ያሏቸውን መልካም ነገሮች ጥቀሱ። ጤና፣ ቤተሰብ፣ ሥራ። ቃላችንን እንጠብቅ፣ ግልጽ እንሁን፣ እናንበብ፣ ጊዜያችንን እንቆጥብና ራሳችንን እንውደድ። እንግዲህ የዛሬው ቆይታችን ይህንን ይመስላል። እነዚህን 10 ነጥቦች በአንድ ጊዜ ለመተግበር ላይመች ይችላል፣ ግን ዛሬ አንዱን መርጣችሁ ጀምሩ። ሕይወታችሁ ሲቀየር ማየት የኔ ትልቅ ደስታ ነው። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲደርስ እርዱን። ሰብስክራይብ ካላደረጋችሁ አሁኑኑ ቤተሰብ ሁኑ። ለምትወዱት ሰው ሼር አድርጉት። በቀጣይ በምን አይነት ርዕስ ቪዲዮ እንድሰራ ትፈልጋላችሁ? ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ መልካም የለውጥ ጊዜ ይሆንላችሁ። ቻው።